ሰላም ሰላም የተከበራችሁ ተከታታዮች ማለት ነው። ዛሬ ዲቪ ተለቋል ማለት ነው። ዲቪ 2026 ተለቋልና ስለዚህ እንዴት አድርጋችሁ እንደምታዩ ውጤታችሁን ነው ማሳያችሁ ማለት ነው። እስከመጨረሻ በደንብ ተከታተሉኝ፣ በደንብ ሰብስክራይብ አድርጉኝ ማለት ነው። በጣም ብዙ ሰው የሞከረው ስለሆነ ዌብሳይቱን ቢዚ ነው። በአሁኑ ሰዓት በጣም ቢዚ ነው፣ እየከፈተ አይደለም። እኔ እንደምን ብዬ ከፍቼ ማለቴ ሞካክሬ ከፍተዋለሁና ከዛ በኋላ እንዴት አድርጋችሁ እንደምታዩ በደንብ አድርጌ ያሳያችኋለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ማለት ነው እኔ ቻናሌን ማለት ነው ገና ጀማሪ ስለሆንኩኝ እንዲደርሳችሁም ጭምር ማለት ነው የኔ ሰብስክራይብ ካደርጋችሁ ሊደርሳችሁ ስለሚችል ስለዚህ ሰብስክራይብ አድርጉ ማለት ነው። በጣም አመሰግናለሁኝ። ወደ እንትኑ እንግባ፣ ወደ ዌብሳይቱ እንሂድ ቀጥታ ማለት ነው። መጀመሪያ ምንድነው የምታደርጉ በስልካችሁ የሚገኘው ጉግል ክሮም ትጫናላችሁ ማለት ነው። እሺ ጉግል ክሮም ከተጫናችሁ በኋላ እዚህ ዌብሳይቱን ትጽፋላችሁ ማለት ነው። ዌብሳይቱ ምንድነው ዲቪ ሎተሪ ቼክ ብላችሁ ትጽፋላችሁ መጀመሪያ ማለት ነው። ከዛ ይመጣላችኋል ማለት ነው። ቀጥታ ሳይቆይ ይመጣላችኋል ማለት ነው። ከዛ በኋላ ምን ታደርጋላችሁ? መጀመሪያ ዩናይትድ ስቴትስ ዩኤስ ዲፓርትመንት ኦፍ ስቴት .gov የሚለው ዌብሳይት ወይም ደግሞ ከስር https ዲቪ ፕሮግራም .state.gov የሚለውን ትጫናላችሁ ማለት ነው። እሺ ትጫናላችሁ። እሺ ተጭኘዋለሁ። ከዛ ምን እንደሚሰጠኝ እጠብቀዋለሁ ማለት ነው። እሺ በጣም አሪፍ እየመጣ ነው። ከዛ ምን እናደርጋለን መሰላችሁ? እንዳልኳችሁ በጣም ይጨናነቃል። አሁን በጣም ሚሊየንስ ኦፍ ሰዎች እየሞከሩ ስለሆነ በአሁን ሰዓት ማለት ነው። አሁን ምክንያቱም አሁን ስለተከፈተ በጣም ቢዚ ነው። መጀመሪያ ሲከፍት ያስቸግራል፣ ግን ትንሽ ትዕግስት ሊኖራችሁ ይገባል ማለት ነው። ስለዚህ በጣም ደስ ይላል፣ መጥተዋል። አሁን እዚህ ጋር ምንድነው የሚለው? በመጀመሪያ ኮንፊርሜሽን ናምበር እናስገባለን ማለት ነው። መጀመሪያ ዲቪ ስንሞላ ፕሪንት ተደርጎ የተሰጠን ወረቀት አለ አይደል? የተወለድንበት ዓመተ ምህረትና የአያታችን ስምና ኮንፊርሜሽን የሆነ ቁጥር ተሰጥተናል። ከዛ መዝግበን ያስቀመጥነው ወረቀት አስመጥተን እዚህ ጋር ምን እናደርጋለን ማለት ነው? እንጽፈዋለን ማለት ነው። ኮንፊርሜሽን ናምበር እንጽፈዋለን። ባለ 16 ዲጂት ነው፣ እንጽፈዋለን ማለት ነው። እሺ እንጽፈዋለን ማለት ነው። ከዛ እኔ ጽፌያለሁ። ከዛ በኋላ የአያቴ ስም ማለት ነው። የአያቴ ስም ለምሳሌ የኔ አያት ስም ተስፋይ ነው። ተስፋይ የተወለድኩበት ዓመተ ምህረት በ1997 ነው። ከዛ እዚህ ጋር ምን እንጽፋለን? የሆነ የአውተንቲኬሽን እንትን አለ። ከዛ 8 አለ፣ መጀመሪያ 8 አለ፣ ካፒታል ቪ አለ፣ ካፒታል ኤ አለ፣ 8 አለ፣ በድጋሜ ኤክስ አለ፣ ካፒታል ኤክስ ማለት ነው። ከዛ ኬ አለ፣ ካፒታል ኬ ጨረስኩኝ። ከዛ በኋላ ሳሚት እለዋለሁ ማለት ነው። ከዛ ሳሚት ካልኩት በኋላ ከደረሰኝ ደርሶሃል ብሎ ይነግረኛል። ካልደረሰኝ ደግሞ አልደረሰም ብሎ ይነግረኛል። ለመጀመሪያ ነው ያየሁት ያለው ገና ላየሁትም ውጤቴ ምን እንደሚመስል እድል ካለኝ አየዋለሁ ማለት ነው። እሺ ምንድነው? ዋው እድለኛ አይደለሁም ባካችሁ። ቤዝድ ኦን ዘ ኢንፎርሜሽን ፕሮቫይድ በሰጠን ማስረጃ መሰረት አንተ አልተመረጥክም አለኝ። በቃ ባጭሩ አንተ ገና አልተመረጥክም ወድቀሃል ብሎኛል። ያስጠላል። ስለዚህ ለእናንተ ግን እንዲደርሳችሁ ፈልጋለሁ። በጣም ቤተሰቦቼ ማለት ነው በጣም ደስ ይለኛል እንዲደርሳችሁ ፈልጋለሁ። ፕሊስ ግን ሰብስክራይብ አድርጉ። ቀላል ነው ለእናንተ። ሰብስክራይብ ላይክ አድርጉ ማይ ቻናል ማለት ነው። ሌላ እንዳይላችሁ የምትፈልጉ እንትናችሁ ኮንፊርሜሽን ናምበር እና ዓመተ ምህረት የተወለዳችሁበት እና ያኛው የአያታችሁን ስም ኮሜንቴን ስር ላይ ያስቀምጡትና ከዛ እኔ አይቼ ቼክ አድርጌ እነግራችኋለሁ ማለት ነው። አሁን እሺ በጣም አመሰግናለሁ። ቴንክ ዩ። መልካም እድል ይግጠማችሁ። አመሰግናለሁ። ባይ ባይ።